ሰላም ሰላም፣ እንዴት ናችሁ? ዛሬ በጣም ደስ ያለኝ የምመኘው አንድ ነገር አለ። ምንድነው አትሉኝም? አገሬ እንደ እንግሊዝ ታላቁና ማየት እንደ እንግሊዝ ትልቁና እንግሊዝ በካርታ ላይ በጣም ትንሽዬ ሀገር ናት። ምናልባት ወደ ኢትዮጵያ በካርታ በተካፍሉት አንድ ክፍለ ሀገር ጎንደር የሚያክለውን ክፍለ ሀገር የማታክል ሀገር ናት። ግን እንግሊዝ ዓለም ላይ ትልቅ ተጽዕኖ ፈጣሪ አገር ናት። በተለይ ከዚህ በፊት በነበሩት በሺህ ዓመታቶች በመቶ ዓመታቶች ውስጥ እንግሊዝ በጣም የኛ ገበሬ ሁሉ እንግሊዝን ያውቃታል። ግን የምትታወቀው በቴክኖሎጂ አይደለም፣ የምትታወቀው በኢኮኖሚ አይደለም፣ የምትታወቀው በታላቅነቷ። ምንድነው ይህን ታላቅነት የሰጣት ብትሉ አንድ ነገር ነው። እሱም የእግዚአብሔር መንፈስ ወይም መንፈሳዊነትን በሀገሯ ደረጃ ይዛለች። እኛስ የእግዚአብሔር መንፈስ የነበረበትን የእግዚአብሔርን መንፈስ መቀመጫውን ንግስናውን አሽቀንጥረን ጥለናል። እሱን አሽቀንጥረን ከጣልን በኋላ ታላቅነት የለም፣ መከበር የለም። አንድ ሀገር ትልቅ የምትሆነው የምትከበረው ፕራውድ የሚኖራት በመንፈስ ነው። ለዛ ነው ንግስናው የማያገለግል ከሆነ የማይጠቅም ከሆነ እንግሊዝ ምን ብላ አስቀመጠች? ለምን ተንከባከበዋለች? ለምን ይዘው ኖረች? የሀገሬ ገበሬ ምን ይላል መሰላችሁ? አንድ ሰው ብልጣ ብልጡ ነው ካየው እኮ እንግሊዝ ነው ይላል። አያችሁ ምን ያክል የሀገሬ ገበሬ እንኳን የእንግሊዝን ባህሪ እንደተረዳ። ንግስናው የማይጠቅም የማያስፈልግ ለሀገር የማይጠቅም ከሆነ እንግሊዝ አታስቀምጠው፣ እንግሊዝ ታስወግደዋለች። ስለዚህ ንግስናው ዋጋ እንዳለው ለሀገሪቱ ክብር እንደሚያመጣ ስለምታቅ ነው ይዛው ተንከባክበው በጣም በፕራውድ ነው አስቀምጣ ይዘው ያለች። ሀገሬ እንደ እንግሊዝ ታላቅ እንድትሆን እፈልጋለሁ። ስለዚህ ሀገሬ ትልቅ እንድትሆን ሀገሬ መንፈሷ መመለስ አለበት። ሀገሬ መንፈሷ እንዲመለስ ንግስናው መመለስ አለበት። ንግስናው ስንል የአስተዳደር ማለት አይደለም። በተደጋጋሚ እየተነጋገርኩት ነው። ንግስናው ሲምቦሊካሊ ሪፕሬዘንታቲቭነት መመለስ አለበት። ለኢትዮጵያ ክብር፣ ስለ ታሪክ፣ ስለ ቅርስ፣ ስለምንም ስናወራ ንግስናው ነው ዋናው ቤዚኩ። ስለዚህ ለሀገሬ ሲባል መመለስ አለበት። እስኪ ለሀገር ብቻ አይደለም ለግለሰቦቻችን ለእያንዳንዳችን ሲባል ንግስና መመለስ አለበት። ለምን ካላችሁ መንፈስ አጠናል። እንደ ሀገር እየበላን እማንጠግም ምናጣ፣ እየበላን ያጣል፣ እያለን የሌለን ስሜት ምንም ያልጎደለባትን አገር ምንም እንደሌላት ነው የሚሰማን። እያለንባት መኖር የማንፈልግባት መሰደድ። ስንቶቻችንን ከሀገር ጥለን መሰደድ የምንፈልገው? ስንቶቻችንን ይዘን እየበላን ግን ማጣት ነው የሚያሰቃየን። እየጠጣን ጥማት ያሰቃየናል። መረጋጋት ያልቻለው ቀልብ ያለለን ለምን ይመስለናል? መንፈስ የለንም። እስኪ በግለሰብ ደረጃ እንውሰደው። አንድ በየአካባቢያችሁ በጎረቤታችሁ በምናምን ምንም በኢኮኖሚ ያን ያክል የማይባል ሰው ምንም እዚህ ግባ የሚባል ንብረት የሌለው ሰው ግን ምኑም ነገር የሌለው ሰው ግን የምናከብረው ሰው አለ። በቃ ዝም ብለን ስናየው ክብር የምንሰጠው ፕራውድ የምናደርገው ግለሰቦች አሉ። ምን ይመስላችኋል? እሱ ነው እኮ መንፈስ ማለት። ሰውየው ላይ ያለው መንፈስ እኛ ክብር እንድንሰጠው። በየአካባቢያችሁ በየጎረቤቶቻችሁ ብትፈልጉ በእርግጠኝነት እንዲህ አይነት ሰዎች አሉ። ኢኮኖሚካሊ እኮ ያን ያክል ምናልባት ተመጽተው ሊኖሩ ሁሉ ይችላል። ግን ፕራውድ የምናደርጋቸው ማለት የሆነ ክብር የምንሰጣቸው ሰዎች አሉ። ያ ነው ምን መንፈስ ስላለበት። እንዲያውም ለአንዳንዶችን ደግሞ ብታያቸው በተቃራኒው ሀብታም ምናምን ተብሎ ቀላሎች ናቸው። ምንም አብሯቸው መቆየት የማትፈልጉ የተንቀዠቀዡ ቀልብ የሌላቸው ቶሎ ባለያይ የምትሏቸው ሰዎች በቃ። ስለዚህ ክብር ሀብት አይደለም፣ ክብርት ምናምን አይደለም፣ መንፈስ ነው። መረጋጋት መንፈስ ነው። መኖር በመንፈስ ነው። መንፈስ የሌለው ሰው ቀልብ የለውም፣ አይረጋጋም። መረጋጋት ያልቻለ ሰው ደግሞ ህይወትን አይኖርም። ሰው ሲረጋጋ፣ ሰላማዊ ሲሆን፣ ውስጡ ሰላም ሲሆን፣ ጤነኝነት ሲሰማው ነው የሚኖረው። ያ ደግሞ በመንፈስ ነው የሚመጣው። የእግዚአብሔር መንፈስ ያስፈልገናል። ያ እንደ ግለሰብ መንፈስ የሚያስፈልገው ነገር ሁሉ እንደ ሀገር ያስፈልገናል። ሀገር ስታጣ ነው እኛም የተቀማ ነው። ስለዚህ መንፈሱ መመለስ አለበት። ለከሌ ብሔር ለከሌ ምናምን አይደለም፣ ለግለሰብ እያንዳንዳችን ስንል ሀገር የተረጋጋች እንድትሆን ስንፈልግ፣ ሀገር ስትረጋጋ እኛ እያንዳንዳችን እንረጋጋለን፣ ቤተሰቦቻችን ይረጋጋሉ፣ እየበላን እንጠግባለን፣ እየጠጣን አንጠማም፣ ደስተኛ ህይወት እንኖራለን፣ ባለን እንኮራለን፣ መስራት እንችላለን፣ በሀገራችን እንኮራለን፣ ሀገራችን ላይ መቆየት እንፈልጋለን። ነገር ግን በሌለን ነገር ላይ
መንፈሳችን አተን ግን አንችልም ይህን ነገር ማድረግ። ስለዚህ የኢትዮጵያ መንፈስ ለእያንዳንዳችን ሲባል መመለስ አለ። የምንመልሰው ንግስናውን በመመለስ ነው። ንግስናውን አሽቀንጥረን ጥለን ያለ ክብር አዋርደን ጥለን መቀመጫውን ጥለን በምን እናስቀምጠው? ውሃ የሚያዘው በቃል ውሃ ራሱን ችሎ አይቆምም። ልክ እንደዛው መንፈስም ራሱን ችሎ አይቆምም። ወይ የማይታየው ኦክሲጅንም በሆነ ነገር ላይ ነው የምናገኘው። መቀመጫ ያስፈልገዋል። ልክ እንደዛ ሁሉ መንፈስም መቀመጫ ያስፈልገዋል። የኢትዮጵያ መቀመጫው ደግሞ ንግስናው ነበር። ዝም ብሎ አልመጣም። ለሺህ ዓመታት እንዴት ንግስና ኖረን? ለምን ከዛ በኋላ ደም በደም ተጨማለቅን? ክብር አጣን፣ መሰደድና ንግስናው እያለ እኮ ለምሳሌ በአፄ ኃይለ ሥላሴ ለትምህርት ሂደው መቆየት አይፈልጉም። ጨርሰው ነበር ወደፊት የሚመጡት። እየተለመኑ ነበር ወደዚህ የሚመጡት። አሁንስ እንደ በሩ ቢከፈት ሁላችን ነጉድን አንጨርስም? አናልቅም? እንኳን ሌላ አረብ ሀገር እንዴት ነው የምንሰደደው? ለቤት ሰራተኝነት ምን አተን? እዚህ ስንት ሀብት ስንት መሬት ምናምን ቡናው ምናምን ያለው ገለመድ ያለው መሬት ያለው እርሻ ያለው ሰው እኮ ነው እየወጣ የሚሰደደው። ለምን? መረጋጋት ቀልብ የለውም። ንግስናውን አጥቷል፣ መንፈሱን አጥቷል። ለኢትዮጵያ ሲባል ለሀገር ሲባል ንግስና ይመለስ። አመሰግናለሁ። ሲሳይ ይባላል። ይህ ቻናል እንዲያድግ ንግስናው እንዲመለስ መንፈሳችን እንዲመለስ እያንዳንዱ ኢትዮጵያዊ የተረጋጋ እንዲኖር የተሰደደው እንዲመለስ በሀገሩ እንዲኮራ በሀገሩ እንዲሰራ በሀገሩ እንዲያመርት ከፈለጋችሁ ንግስናው እንዲመለስ ይህን ቻናል አበረታቱት። በሰላማዊ መንገድ ንግስናው ይመለሳል። ጊዜ ጉዳይ ነው። ማንም መሞት ማንም ምናምን አያስፈልግም። ስለዚህ ሲሳይ ይባላለሁ። ሰላም ሰላም። ዓላማው ንግስናውን መመለስ ነው የዚህ ቻናል። ሰላም ያቆየን። ቻው ቻው።